ሰላም ጤና ይስጥልኝ የፊልም ወዳጆች፣ ዛሬ የምንዳስሰው ፊልም በዩቲዩብ ላይ ከ1 ሚሊዮን በላይ እይታዎችን በማግኘት ከፍተኛ ተወዳጅነትን ያተረፈውን የፋሲካ ሌሊት የተሰኘ የፍቅር ድራማ ነው። የታሪኩ ጭብጥ ፊልሙ ትኩረት የሚያደርገው በበዓል ዋዜማና በበዓል ቀን በሚፈጠሩ ግጭቶች፣ ትስታዎችና የፍቅር ግንኙነቶች ላይ ነው። በተለይ በወጣቶች መካከል ያለውን የፍቅር መውጣትና መውረድ በበዓል ድባብ ውስጥ ሆኖ ያሳየናል። ታሪኩ የሰውን ልጅ ስሜትና በበዓል ሰሞን የሚኖርን ልዩ መነቃቃት በሚገባ ይዳስሳል። የገጸ ባህሪያት አቀራረብ ዋና ተዋናዮቹ በባህላዊ አልባሳት አጊጠው ይታያል። ይህም ፊልሙ ለኢትዮጵያዊ ባህልና ለበዓል አከባበር የሰጠውን ትኩረት ያሳያል። ተዋናዮቹ ያላቸው የፊት ገጽታ በታሪክ ውስጥ ያለውን የፍቅርና ምናልባትም የናፍቆት ስሜት ፍንጭ ይሰጣል። ምስልና ጥራት እንደ ፎቶግራፍ ባለሙያ አይን ካየነው መብራት አጠቃቀም፣ በፖስተሩ ላይ የታየው አረንጓዴና ሞቅ ያሉ ቀለሞች ፊልሙ በምሽትና በቤት ውስጥ በሚደረጉ ትዕይንቶች ላይ ትኩረት እንደሚያደርግ ይጠቁማል። ኤዲቲንግ በዩቲዩብ ላይ የቀረበው የቪዲዮ ጥራት ለተመልካች ምቹ በሆነ መልኩ የተቀናበረ ነው። ለበዓል ድባብ ስሙ እንደሚጠቁመው ለፋሲካ ሌሊት ወይም ለበዓል ረፍት በጣም ተስማሚ ነው። ቀላል ታሪክ ውስብስብ ካልሆኑና ዘና ብለው ከሚታዩ የፍቅር ታሪኮች ወገን የሚመደብ ነው። ለፋሲካ ሌሊት ቀላል፣ ማራኪና የበዓልን ስሜት የሚቀሰቅስ ፊልም ነው። በተለይ በበዓል ሰሞን በእረፍት ቀን ከቤተሰብ ወይም ጓደኛ ጋር ሆነህ ለማየት ጥሩ ምርጫ ነው። ቪዲዮውን ከወደዳችሁት ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ።